ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን፣ ዛሬ በወንዶች ላይ ብቻ ስለሚፈጠር አንድ የጤና እክል ልንወያይ መጥተናል። የሽንት ቧንቧ እጢ ወይም በእንግሊዘኛው ቤናይን ፕሮስቴቲክ ሃይፐርፕሌዥያ የምንለው እድሜያቸው ከፍ ባሉ ወንዶች ላይ ስለሚታይ ችግር አንዳንድ ነጥቦችን ለማየት እንሞክራለን። ፕሮስቴት ወይም የሽንት ቱቦ እጢ ወንዶች ላይ ብቻ የሚገኝ አካል ሲሆን ከሽንት ከረጢት ወይም ብላደር ዝቅ ብሎ የሽንት ቧንቧን ዙሪያ ከቦ የሚገኝ እጢ ነው። እድሜ ከፍ ያለ ሲሄድ ይሄ እጢ መጠን እየጨመረ በመሄድ በመካከሉ አቋርጦ የሚያልፈውን የሽንት ቧንቧ በመጫን የመሽናት ችግርን ያስከትላል። ስለሆነም ታማሚው ሽንት ቶሎ ቶሎ መምጣት፣ ነገር ግን ሽንትን ለማስጀመር መቸገር፣ ለመሽናት ማሟጥ፣ የሽንት ኃይል መድከም ማለትም የመንጠባጠብ አይነት ደካማ የሽንት ፍሰት መኖሩ፣ እንዲሁም ሽንትን ያለመጨረስ ስሜትና ሌሊት ላይ ተደጋጋሚ ለሽንት መነሳትን ያስከትላል። እነዚህ ምልክቶችም አልኮልን አብዝተው በወሰዱበት ቀናት ላይ ይባባሳሉ። የሽንት ቧንቧ እጢ እብጠት ጋር ተያይዘው ሊከሰቱ የሚችሉ ችግሮችን ለማየት እንሞክር። የመጀመሪያው አኪዩት ዩሪናሪ ሪቴንሽን ወይም ሽንትን ሙሉ በሙሉ ለመሽናት መቸገር። ይህ ችግር አጣዳፊና ከፍተኛ ህመም ያለው ነው። ታካሚው በቶሎ ወደ ጤና ተቋም በመሄድ በሽንት ቱቦ መስመር የሚገባ የሽንት ቱቦ በጤና ባለሙያው ገብቶለት የተጠራቀመ ሽንት እንዲፈስ ይደረግለታል። ሁለተኛ፣ ተደጋጋሚ የሽንት ቱቦ ኢንፌክሽን። ሽንት በሽንት ከረጢት ውስጥ ያለ አግባብ ተጠራቅሞ ሲቀመጥ የበሽታ አምጪ ተህዋሲያን እንዲራቡና ኢንፌክሽን እንዲያመጡ ያግዛቸዋል። በተጨማሪም ረዘም ላለ ጊዜ የሽንት መጠራቀም በሽንት ከረጢት ወይም ብላደር ውስጥ ጠጠሮች እንዲፈጠሩ ያግዛል። ችግሩ በዚህ አያበቃም። የሽንት ከረጢት ላይ የተቀመጠ ብዛት ያለው ሽንት ወደ ኋላ ማለትም ወደ ኩላሊት በመመለስ ኩላሊትን ለጉዳት ያጋልጣል። በውይይታችን መጀመሪያ ላይ የጠቀስናቸው ምልክቶች አሉ ማለት ሁሌም ቢፒኤች ወይም ቤናይን ፕሮስቴቲክ ሃይፐርፕላዥያ ወይም በአማርኛው የሽንት ቧንቧ እጢ እብጠት ችግር አለ ማለት አይደለም። ሌሎች ችግሮችም እነዚህም ምልክቶች ሊያመጡ ይችላሉ። ተቀራራቢ ምልክቶችን ሊያሳዩ ከሚችሉ ችግሮች መካከል የሽንት ቧንቧ እጢ ካንሰር፣ የሽንት ከረጢት ካንሰር፣ የሽንት ቧንቧ ቁስለትና ጥበት፣ የሽንት ከረጢት ጠጠር እና ሌሎች ችግሮችንም መጥቀስ ይቻላል። ስለዚህ ችግሩን ለመለየት እንዲሁም ያስከተላቸውን ተያያዥ ችግሮች ለማወቅ ሐኪሙ የተለያዩ ምርመራዎችን ያደርግልዎታል። በመጨረሻ ስለ ሕክምና ትንሽ ተነጋግረን እንጨርስ። ሐኪሙ የምልክቶቹን ክብደት በማመዛዘን በቅርብ ክትትል እያደረጉ የሚዋጡ የምልክቶች ማስታገሻ ሊሰጥዎት ይችላል። ተደራቢ ኢንፌክሽን ካለም የጸረ ባክቴሪያ መድኃኒት ይጨመርልዎታል። ሐኪሙ ያለው ችግር ቀዶ ጥገና የሚያስፈልገው ሆኖ ካገኘው የቀዶ ጥገና ሕክምና ይደረጋል። ስለዚህ እርስዎም ሆኑ ቤተሰቡ እንደዚህ አይነት ችግር ከገጠመው በቶሎ ወደ ጤና ተቋም መሄድ እንዳለብዎ ያስታውሱ። በሀገራችን በተለያዩ ሆስፒታሎች ላይ ቀዶ ጥገናውን ለመስራት ብቁ የሆኑ ዩሮሰርጅን ስፔሻሊስትስ እንዳሉ ለማስታወስ እንወዳለን። በውይይታችን ጠቃሚ መረጃ እንዳገኙ ተስፋ እናደርጋለን። በቀጣይ በሌላ የጤና ርዕስ እስክንገናኝ በጤና ይቆዩን።